ኮንትራታችንን ጨርሰን ያለ አሰሪዎቻችን ፈቃድ ቤት መቀየር እንችላለን ወይ ወይም ደግሞ ነግል ማድረግ እንችላለን ወይ ብላችሁ ለምትጠይቁ ልጆች መልስ ይዤላችሁ መጥቻለሁ። ተከታተሉኝ። ይሄ ቪዲዮ የደረሳችሁ ልጆች ሼር፣ ላይክ፣ ፌቨራይት እያደረጋችሁ ለብዙ ልጆች እንዲደርስ አድርጉልኝ። የቤት ውስጥ ሰራተኛ ያለ ቀጣሪ ወይም ኩባንያ ወይም ግለሰብ ፈቃድ ወደ ሌላ ቀጣሪ መዛወር የሚችለው በሳውዲ የሰው ሀብትና ማህበራዊ ልማት ሚኒስቴር በወሰናቸው ልዩ ልዩ ሁኔታዎች ብቻ ነው ይላል እና ለምሳሌ የደሞዝ መዘግየት ወይም አለመከፈል፣ የመኖሪያ ፈቃድ አለመስጠት ወይም አለመታደስ፣ መጥፎ አያያዝ ወይም ጥቃት መኖሩ ከተረጋገጠ፣ የሐሰት የመጥፋት ሁሩብ ሪፖርት ከተመዘገበባት ወይም በህግ የተደነገጉ ሌሎች ሁኔታዎች ካሉ ይላል። የዝውውር ጥያቄዋ ምክንያት ውሉ ከ2 ዓመት በላይ ሆኗል የሚለው ብቻ ከሆነ ይህ ብቻውን ያለ ፈቃድ አገልግሎት ዝውውር ለማድረግ በቂ ምክንያት አይደለም ይላል። ተረድታችኋል ብዬ ተስፋ አደርጋለሁ። ሌሎችም ምክንያቶች አሉ። ሌላውን በቀጣይ ቪዲዮ ሰራላችኋለሁ። ይሄንን ግን ሼር እያደረጋችሁ